ማን ነኝ ብለህ ራስህን ማሰብ አንተ ለመኩራት ማን ነህና መጀመሪያ ካፈጣጠርህ ጀምር ተመጋቢ ነህ አይደል የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል ማን ነህ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ሄደ ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ الشخير የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ ይወደው እስኪ ረጋ በላ ሲለው ቀብረር ብሎ ዙራየውና አወከኝ እንዴ ታቀኛለህ ለመሆኑ አለ እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እሳቸውም ገብቷቸዋል አዎ አውቃለሁ አለ መነሻ የሚያስጠላ ፍትወት ነህ አለ መጨረሻ የሚገማ ጀናዛ ነህ አለ በሁለቱ መሃል ሆድ ላይ ቆሻሻ ይዘምዞር ነህ አለ ግልጽ ነው ማን ነህ እናንተ እስኪ መነሻህን ንገረኝ ሚመንይኒው ምናን ከዛ ثم انكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምዞሩ ድንግጥ አረማመዱን አስተካከለ ተራስክን ማን ነኝ እኔ ከሰው ላይ ምቆራ በቀለም በምን ለማን ነህ እናንተ ለዛ ነው አላህ ቁርአን ላይ ولا تمشي في الارض مرحا ይላል መሬት ላይ ተኮፍሰ አትራመድ انك لن تخرق الارض መሬትም በሳታችን መሰንጠቃችን ማን ትንሽ በጦር እንኳን ወለን ተብሉغ الجبال طولا አለም ቆመና ተራራ ጋር ይስተካከል ምንድነው የምትነፋው መሬት ልትሰነጥቅ ነው ወይስ ኪሊማንጃሮ ጋር ልትወዳደር ولا تمشي في الارض مرحا አረረጋ ብለህ አሁን ሱጋር አንደኛው እሱ እኔ ማን ነኝ ብለህ መረዳት ሁለተኛ እንደሰው ዲን እንኳን ቢኖር ፍጻሜ ያቻል በእስልምናችን ደግሞ ሱኡል ኻቲማ ምንለዋል ያ ፈጻጸም መክፋት አማሟታ አይታወቅም አሁን አንተ እንኳን ታፔላ ለሰዎች ልትሰጥ እዝና ፍጻሜ ቢከፋስ ሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ይሄ ሁለተኛው ከኩራት የሚያርቅ እኔ አንድ ልጆች አቃለ የተወሰኑ ወጣቶች ገና በወጣትነታቸው እጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ ተከራከርናቸው ምን አልናቸው ቀጠሉ ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተው ሶላቱንም ትተው ጫት እየቃሙ አገኙ ያንዴ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ ይሄኔ ፍጻሜ ምን ይታወቅ ብዙ ታሪክ አለ በነገራችሁ የሚያስደንቁት በእስልምና ያለፈ ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረገ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትናል አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ ያለው ነው መከሩ 10 ዓመት አንዴ ያሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሞ እና አላሁ አክበር ብለህ ነው የምትገባው ንያ በቀልብ ነው ሶላት ጾም ላይ ነው በድምጽ ወይም ሐጅ ላይ ነው የምትነየው ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉት አለ በቀልብ የሚባለውን ሰው ባፉ ይለዋል ይሄን ይደጋግማውና ተክቢራ ማለት አልቻለ አሰለቸኛ አሁንም ልልስል እሱም ይላል በቃሉ ረበሽ አንተ ይሄን ነገርህን ተውና ተክቢር አርግግባ አልኩት እንግጣልና አላሁ አክበር ብሎ ገባ በጣም ተበሳጨች ቤት ገባ አይደርስ የለም መግሪብ አዛን አለ ሶላት ልሰግድ መስጂድ ተክቢር አልልብል ማለት አልቻልኩም እንደዛ ሰውዬ መደጋገም ጀመረ እንዴት ልበልስ ተክቢር አላልኩም እንደገና ወደ አላህ